ለምሳሌ ኦሮሚያ ውስጥ ኦፌኮ እንዳይወጣ እኔ ያናግራቸዋል። ለምሳሌ ከኦነግ ጋር ተያይዞ ምንም በሻሻ ብንወለድ በብልጠት ብዙ ከናንተ ስለማናንስ ማለት ነው። ለኦሊምፒክ ውድድር እንደሚዘጋጁ አትሌቶች ከአንድ ወር በፊት ኪንግስተን ሆቴል የገቡት ሽማግሌዎች በመጨረሻ በኢሊሊ ሆቴል ኦፌኮና ኦነግን ለማገናኘት ሞክረዋል። ጠቅላይ ሚኒስትሩ ከአንድ ወር በፊት አባገዳዎችን፣ ፓስተሮችን፣ ሼኮችንና ቄሶችን ጠርተው የሰጧቸው መመሪያም ይህንኑ እንዲያደርጉ የሚያስገድድ ነበር። የኦሮሞ ስልጣን አደጋ ውስጥ ወድቋል። ሰሜኖች ከኤርትራ እስከ ትግራይና አማራ ድረስ ያሰፈሰፉት ኦሮሞ በታሪክ አጋጣሚ ያገኘውን ስልጣን ለመንጠቅ ነው። ስለዚህ ይህንን አንድነት ፈጥረን መመከት ይገባናል። በኦሮሞ አንድነት ዙሪያ ብዙ እንዳልሰራሁ ይገባኛል፣ ግን ደግሞ አሁንም የምናስተካክልበት ጊዜ ያለን ኦነግንና ኦፌኮን ማገናኘት ከዚያም ከኛ ጋር ማነጋገር አለባችሁ ያሏቸውን ይዘው የተንቀሳቀሱ ሽማግሌዎች ከብዙ ጥረት በኋላ በኢሊሊ ሆቴል መረራ ጉዲናንና ዳውድ ኢብሳን አገናኝተዋል። ዛሬ እንዲህ ከማለታቸው አስቀድሞ ከአንድ ዓመት ተኩል በፊት ግን ራሳቸው ጠቅላይ ሚኒስትሩ ጽፈው ለኦሮሞ ብልጽግና ካድሬዎች አንድ ጥያቄ ሰንዝረው ነበር። ለመሆኑ የኦሮሞ ስልጣን ጠበቃ ማን ይመስላችኋል የሚል ነበር ጥያቄው። ከፊሎቹ የኦሮሞ ሕዝብ፣ ሌሎቹ የኦሮማራ ዳግም ጥምረት፣ ጥቂቶች ደግሞ መደመር እያሉ መለሱ። ጠቅላይ ሚኒስትሩ ሁላችሁም ተሳስታችኋል፣ በተለይ የኦሮሞ ሕዝብ የዚህ መንግስት ጠበቃ መሆን አይችልም። የኦሮሞ ሕዝብ ፖለቲካዊ ማህበረሰብ አይደለም፣ ባህላዊ ነው። ያልነቃና ፖለቲካዊ ማህበረሰብ ያልሆነ ሕዝብ ደግሞ ስልጣንን አይጠብቅም አሉና የኦሮሞ ስልጣን ጠባቂ ያሉትን አካል ጠቀሱ። እንደገና በሌላ ጊዜ እንዲህ ሆነ። ጊዜው መጋቢት 2011 ዓ.ም ነው። የኦሮሞ የፖለቲካ ኃይሎችን ከመፈራረጅ ወደ መከባበር እናምጣ፣ እርስ በርስም ከሌሎች የኢትዮጵያ ኃይሎችም ጋር ለመተባበር እናብቃ ያለ አንድ መንግስታዊ ያልሆነ ድርጅት የመነጋገሪያ መድረክ ፈጠረ። ኢሊሊ ሆቴል ውስጥ ኦህዴድ ኦዴፓም በተሳተፈበት ለ5 ወራት ድርድር ከተደረገ በኋላ 16 ነጥቦች ተለዩና የመጨረሻው ቀን የስምምነት ፊርማ ሊደረግ የሁሉም ፓርቲዎች ሊቀመንበሮች ይገኙ ተባለ። በዚህ ጊዜ አብይ የኦህዴዱ ሊቀመንበር አልስማማም፣ አልፈርምም ብለው ኦሮሞ አንድ መሆን አያስፈልገውም በማለት ስነ ስርዓቱም እንዳይካሄድ አደረጉ። ከዚያ ደግሞ ጋዲሳ አገንሳ የሚባል ስብስር እንዲፈጠር አዘዙ። ከእሬቻ በዓል በኋላም እንዲጠፋ አደረጉት። ከዚህ ቀደም ብለው ደግሞ አንድ ኦዴግ የሚባል ፓርቲ ፈርሶ ሹመት እንዲሰጠው ሲጠይቁ በውህደት መልክ እንግባ የሚል ሐሳብ ተነሳ። እኔ አሁን እናንተን ባስገባ አዴፓም አብንን አስገብቶ ሊረብሸኝ ስለሚችል መጀመሪያ የአማራ ኃይሎችን ማዳከምና መበተን ያስፈልገኛል፣ ስለዚህ ዝም ብላችሁ ፍረሱ የሚል ሐሳብ አነሱ። እነዚህ ሐሳቦች ውስጥ ብዙ ሰዓታትን የሚወስድ ሴራ አለ። ኦነግ እኔን ሊገድለኝ ነበር፣ ገዳይ ስኳድ አስገብቶ ሊያጠፋኝ ነው፣ ኦፌኮ ምርጫ እንዲሳተፍ ስጠይቀው እምቢ አለ፣ የህወሓትን ምርጫ ሲያጅብ ኖሮ የኔን ግን እምቢ አለ ብለው በአደባባይ የተናገሩት አብይ እነዚህን ሁለት ፓርቲዎች አመራሮቻቸውን ገድለውና አስረውባቸዋል። ቢሮዎቻቸው በሙሉ ተዘግተው የቀሩት አምቦ፣ አዲስ አበባና አዳማ ብቻ ናቸው። አብይ እንደ ኦሮሞ የሚንቁት እንደ ኦሮሞ ልሂቅ የሚጠሉት ያለ አይመስለኝም የሚሉ አንድ የቤተ መንግስቱ ቤተኛ ሰሞነኛውን የግርግር መድረክ ለፎቶግራፍ የሚፈለግ ነው ይሉና ዘርዘር ያሉ መረጃዎችን ያጋራሉ። በዚህ ዝግጅት ሴራ ስራ ሆኖ እንዴት መንግስታዊ ስልጣን እንደያዘና ተንኮል፣ መግደልና መከፋፈል የወንበር ማጽኛ እንደሆነ በሌላ መነጽር እንመለከታለን። በ2016 መስከረም ላይ ደግሞ በአዳማ ገልማ አባገዳ አዳራሽ 2000 ሰው ሰብስበው የዚህ ሀገር ችግር አቶ ነው አሉ። አቶ ሲሉ ኢትዮጵያውያን ወንዶች በአክብሮት ሲጠሩ ከስማቸው አስቀድሞ ጥቅም ላይ የሚውለውን ቅጽል አይደለም። የእሳቸው አቶ እንግሊዘኛው ኤቲኦ ነው። ምን ማለታቸው እንደሆነ በዚያው መድረክ ላይ ያስነገሩትን እንነግራችኋለን። ኦሮሞ ራኛተኒ ሆጂ ወጋ ለመሰለኝ ጥሩም ወጋ ሁደንቴችሱ የኦሮሞ የፖለቲካ ኃይሎች ደጋግመው ከሚያነሷቸው ጉዳዮች መካከል የኦሮሞ ሕዝብ እንደዚህ ዘመን ግድያ፣ በደልና ግፍ ተፈጽሞበት አያውቅም፣ በየትኛውም ታሪኩ ውስጥ ይህንን የመሰለ እልቂት አጋጥሞት አያውቅም የሚለው አንዱ ነው። ከዚህ በተጨማሪ ደግሞ እንደዚህ ዘመን የኦሮሞ ልሂቃን የተከፋፈሉበትና አንድነት ያጡበት ዘመንም የለ ይላሉ። ለዚህ ሁሉ ቀውስ ዋናው ተጠያቂ ራሳቸው ጠቅላይ ሚኒስትሩና የብልጽግናዎች ስብስብ ነው ሲሉም ያክላሉ። ማስረጃ ያሏቸውን ነጥቦችም ይዘረዝራሉ። በ2011 ዓ.ም መጋቢት ላይ አንድ ሲዲሲቢ የተሰኘ መንግስታዊ ያልሆነ ድርጅት የኦሮሞን ፖለቲካ መልክና ሲዘው ከመፈራረጅ ወጥታችሁ በጋራ እንድትሰሩ ለማድረግ የሚያስችል ሐሳብ አለኝና የውይይት መድረክ ይፈጠር የሚል አጀንዳ አንግቦ የኦሮሞ ጉዳይ ያገባናል ለሚሉ ድርጅቶች ሁሉ ጥያቄ አቀረበ። ኦህዴድም ይኸው ጥያቄ ቀርቦለት ራሳቸው ጠቅላይ ሚኒስትሩ ፈቅደው ውይይቱ በኢሊሊ ሆቴል ተጀመረ።
ይህ ውይይት ለ5 ወር ሲካሄድ ቆይቶ በሐምሌ 2011 ዓ.ም 16 ነጥቦች ላይ ከስምምነት ተደረሰ። ከውይይቱ መጠናቀቅ በኋላ የድርጅቶቹ ሊቀመንበሮች እንዲፈራረሙ ቀን ተቆረጠ። ሰነዱም ለአብይ ደረሳቸው። ከዚያም በዚህ ሰነድ ላይ የኦህዴድ ኦዲፒ ሊቀመንበር አልፈርምም አሉ የሚል መረጃ ለሌሎች ደረሰ። ባጭሩ አብይ አልፈርምበትም አሉ ተባለ። ጠቅላይ ሚኒስትሩ ያልተደሰቱት በእነዚያ 16 የስምምነት ነጥቦች ነበር። እነዚያ የስምምነት ነጥቦች ምንድናቸው ስንል የጠየቅነው አንድ የድርድር ሂደቱ አባል የነበር ኃላፊ ሲናገር 16ቱ ነጥቦች በኦሮሞ ፖለቲካ ኃይሎች መካከል መፈራረጅ ቆሞ አንድነት እንዲመጣ፣ የኦሮሞ ፖለቲካ ኃይሎች ከሌሎች ጋር የሚኖራቸው መስተጋብር ዲሞክራሲያዊ እንደሆነ ወዘተ የሚያትቱ ነበሩ። አብይ ግን ኦሮሞ አንድ መሆን አያስፈልገውም ብለው 5 ወር ሙሉ የተደከመበትን ነገር እምቢ አሉን ሲሉ ያክላሉ። ሆኖም ይህ ጉዳይ በኦሮሞ ፖለቲካ ኃይሎች አካባቢ በስፋት የተነገረና ያበሳጨ ሆነ። ነገሩ ብዙዎችን እንዳስከፋ በቀጠለበት በዚያ ወቅት በ2012 ዓ.ም ለመጀመሪያ ጊዜ የኢሬቻ በዓል በአዲስ አበባ ሊከበር ዝግጅት እየተደረገ ነበር። በኢሊሉ መድረክ የተከፉ ፖለቲከኞች በዓሉን ተጠቅመው አመፅ ሊቀሰቅሱ ይችላሉ የሚል ስጋት ያደረባቸው አብይ አንድ የኦሮሞ ፖለቲካ ኃይሎች መድረክ እንዲፈጠር አዘዙ። ተቃዋሚዎቹም ሆኑ ገዢው ፓርቲ ጋዲሳ አገንሳ በሚባል ጥላ ስር እንዲሰባሰቡና የኦሮሞን አንድነት የጠበቀ ፖለቲካ እንዲያካሂዱ የሚል ሐሳብ አምጥተውም እሱን ለማከናወን እንቅስቃሴ ተጀመረ። በመጨረሻው መድረክ ላይ ተገኝተውም ይህንን ለማስተግበር የድርጊት መርሃ ግብር ወይም አክሽን ፕላን እንዲቀረጽ የኦሮሞ ልጆችም አንድ መሆን እንዳለባቸው በአጽንኦት ተናገሩና ሄዱ። ከጥቂት ቀናት በኋላ የኢሬቻ በዓል እንደፈሩት ሳይሆን በሰላም ተከብሮ አለፈ። ከዚያ በኋላ በጋዲሳ አገንሳ የሥራ አፈጻጸም ላይ የድርጊት መርሃ ግብር ወጥቶ ለአብይ ደረሳቸው። ይህ የኦሮሚያ ክልላዊ መንግስትን ለመፈንቀል የታሰበ ሴራ ነውና አንሳተፍም ብለው እንደገና ተዉት። ቀድሞ ነገር ጋዲሳ አገንሳ የተባለው ስብስብ እንዲፈጠር የፈለጉት ከመጋቢት እስከ ሐምሌ ሲካሄድ የነበረውን ድርድር በማክሸፋቸው የተከፉ ሰዎች በኢሬቻ በዓል ላይ አመፅ እንዳይፈጥሩ ለማድረግ ነበርና የኢሬቻው በዓል ሲያልፍ ያ ስብስብ አያስፈልግም ብለው በተኑት። የተዘጋጀውን አክሽን ፕላን ወይም የመተግበሪያ ዕቅድም የመፈንቅለ መንግስት ሰነድ ነው አሉና አጣጣሉት። በዚህም የኦሮሞ ፖለቲካ ኃይሎች ወደ መተባበር መጠናከርና መከባበር ለማምጣት የተሞከረውን ሁለተኛ መድረክ አከሸፉት። ይህንን ሁሉ አድርገው የኦሮሞን ፖለቲካ ከበታተኑ በኋላ ዛሬ ዳውድና መረራን ይዘው ፎቶ በመነሳት የኦሮሞን ስልጣንና ድን ሲሉ ያፌዛሉ የሚሉ አንድ የክልሉን ፖለቲካ የሚከታተሉ አስተያየት ሰጪ የአሁኑም ሌላ ተንኮል ያዘለ ይመስለኛል ይላሉ። ግን ደግሞ መሰረታዊ ጥያቄ አለ። በእርግጥ ጠቅላይ ሚኒስትሩ ከኦነግና ኦፌኮ ጋር እንነጋገር የሚሉት ስልጣናቸውን ከሰሜን ለማዳን ነው ወይስ እነሱንም ለማደን? በከብራ ወንዱ ኦሮሞን ተቆቴቱ ቀብሶት ይፉ አንዴሜ ወለቀ ወንዱ የገሩ ከነቦደ ጅማ ፎለግ ባሌ ፎለግ አርሲ ፎለግ ኦሮሞ ተቆታው እንደው አይ ኦሮሞ የብልጽግናዎች ፕሬዚዳንት የኦሮሞን ሕዝብ እንደ ፖለቲካ ማህበረሰብ አይመለከቱትም የሚሉ አንድ የድርጅቱ ከፍተኛ አመራር አባል እንደ ኦሮሞ ሕዝብ የሚንቁት እንደ ኦሮሞ ልሂቃን የሚጠሉት ሌላ ያለ አይመስለኝም የሚለውን ሲያብራሩ እንዲህ ይላሉ። ከአንድ ዓመት ተኩል በፊት ማሰልጠኛ ሰነድ ጽፈው ራሳቸው አብይ ሰብስበውን ነበር። በስልጠናው ላይ የኦሮሞ ስልጣን ጠበቃ ማን ይመስላችኋል ብለው ጠየቁን። ሁላችንም የመሰለንን ተናገርን። አንዳንዱ የኦሮሞ ሕዝብ ነው ጠባቂያችን አለ። ከፊሉ አይ መደመር ነው ሲል ተሰማ። ጥቂቶች ደግሞ ከአማራ ጋር የምናደርገው ትብብር ስልጣናችንን ያጸናል ብለው ኦሮማራ ነው አሉ። ከዚያም ጠቅላይ ሚኒስትሩ ሁላችሁም ተሳስታችኋል ብለው ከማሰልጠኛ ሰነዱ ላይ እያነበቡ መለሱ። የኦሮሞ ሕዝብ ገና የፖለቲካ ማህበረሰብ አልሆነም፣ አልነቃም። ባህላዊ ማህበረሰብ ነው። ይህ ሕዝብ የእኛ የስልጣን መሰረት አይሆንም። የእኛ የሥልጣን መሠረት ደቡብ ያሉ የተበጣጠሱ ብሔሮች ናቸው። እነሱ ለህልውናቸው ስለሚሰጉ ይደግፉናል አሉና በመንግሥት ሥልጣን ላይ የደቡብ ሰዎችን ቁልፍ ቦታዎች እንዲይዙ እያደረጉ መሆኑን መዘርዘር ጀመሩ። የደህንነት አማካሪ ሬድዋን፣ የጽሕፈት ቤት ኃላፊ ዓለም ፀሐይ፣ የጠቅላይ ፍርድ ቤት ፕሬዝዳንት ቴዎድሮስ፣ የፍትህ ሚኒስትር ጌዲዮን፣ አፈጉባኤ ታገሰ፣ በፓርላማ የመንግሥት ሚኒስትሩ ተስፋዬ በልጅጌ ወዘተ እንዲሆኑ ያደረግኩት የእኛ ሥልጣን ጠባቂ ደቡብ እንደሆነ ስለማውቅ ነው በማለት ተናገሩ። እንደውም የእኛ ሥልጣን ዋነኛ ጠላት አቶ ነው አሉና ቀጠሉ በማለት የሚያስታውሱት እኒሁ አስተያየት ሰጪ አቶ ማለት ይሄ ከስማችን በፊት የምንጠራበት አቶ አይደለም፣ አማራ፣ ትግራይ፣ ኦሮሞ ማለት ነው ሲሉ ግራ ተጋባን ይላሉ። ይህንኑ የኢትዮጵያ ችግር አቶ ነው የሚለውን ሐሳብ በአዳማ በተካሄደው የብልጽግና ስብሰባ ላይ ከደቡብ የመጡ ካድሬዎች ሲያስተጋቡት ስንመለከት
ይህንኑ አጀንዳ ጠቅላይ ሚኒስትሩ እንደሰጧቸው ገባን እያሉ ይቀጥላሉ። ኦሮሞን እርስ በርሱ እንዲከፋፈል ከዚያም ኦሮሞ በሌላው እንዲጠላ የሚያደርጉት በዚህ መልኩ ነው የሚለውን ሐሳብ የሚያነሱ አንድ አስተያየት ሰጪ ጠቅላይ ሚኒስትሩ የክልሉን ልሂቃን የማሳደዳቸው ምክንያት ምንድን ነው የሚለውን ጥያቄ ሲያብራሩ በአንድ ወቅት ለእኔ ለራሴ ነገሩኝ ያሉትን ሐሳብ ዋቢ ያደርጋሉ። ኦሮሞ ስልጣን ይዞ ሲያበቃ ሌላ ኦሮሞ እታገላለሁ፣ ፓርቲ አቋቁማለሁ የሚለው ለምንድን ነው? ህወሓት 27 ዓመት ኢትዮጵያን ያስተዳደረው ትግራይ ውስጥ ተቃዋሚ እንዳይኖር አድርጎ ነው። ኦሮሚያም ሊኖር አይገባም ብለው ነግረውኛል ሲሉ ይጨምራሉ። በአፍላ የስልጣናቸው ሰሞን የቀድሞ የኦነግ አመራሮች የመሰረቱትና ከውጭ የመጣ ኦዴግ የሚባልን ፓርቲ እንዲፈርስ ፈለጉ የሚሉ ሌላ አስተያየት ሰጪ ደግሞ አመራሮቹ ከኦህዴድ ጋር የመዋሃድ ፍላጎት እንዳላቸው ሲናገሩ አብይ እናንተን ባዋሃድ አዴፓም አብንን ይዞ ሊዋሃድ ስለሚችል ስልጣናችን አደጋ ላይ ይወድቃል በማለት ሲናገሩ ሁላችንም ግራ ተጋባን ይላሉ። በዚያን ወቅት አብንን ጨምሮ አብዛኛው የአማራ ልሂቅ አብይ ወይም ሞት ብሎ የእሳቸውን ተቃዋሚዎች ሁሉ በየአጋጣሚው ሲያዋርድና ሲያሳድድ የነበረበት ጊዜ ስለነበር ግራ ተጋባን። ሆኖም ዝም ብላችሁ ፍረሱ ብለው አፈረሱና እንደ ሌንጮ ባቲ ያሉትን ጥቂቶች ሹመት ሰጥተው አዛውንቶችን ኦነጎች በተኗቸው ሲሉ ያስታውሳሉ። የኦሮሞ ፖለቲካ ከከተማ ወደ ጫካ እንዲገባ ከብዕር ወደ ብር ከስምምነት ወደ ጦርነት እንዲቀየር ያደረጉት አብይ ኦነግና ኦፌኮን በተለየ ሁኔታ ለምን ፈለጓቸው? ለምንስ አሁን የሚለው ጥያቄ ግን መልስ ያስፈልገዋል። ለምሳሌ ከኦነግ ጋር ተያይዞ ቀደም ብዬ እንዳነሳሁት ብዙ የረዳነው ድርጅት ነው። በገንዘብ በአቅም እንዲደራጅ ከነበረበት ሁኔታ እንዲወጣ የኦሮሞ ነጻነት ግንባርን ከችግሩ እንዲወጣ ብዙ ረድቼዋለሁ የሚሉት ጠቅላይ ሚኒስትር አብይ በግንባሩ መሪዎች እንዴት ይታያሉ የሚለውን ጥያቄ የሚመልሱ አንድ የድርጅቱ አባል እንደ በቴ ኡርጌሳ ያሉ አመራሮችን ካረፉበት አውጥተው የሚረሽኑ እንደ ገመቹ አያና ያሉ አመራሮቻችንን ያለ ፍርድ ለወራትና ለዓመታት የሚያስሩ አያሌ አባሎቻችንን በኮሬ ነገኛ አፍነው የሚያስወግዱ ቢሮዎቻችንን ዘጋግተው በኦሮሚያ ምድር ከሁለት ከተሞች ውጪ እንዳንሰራ ያደረጉ ሊቀመንበራችንን ዳውድ ኢብሳን ለቁም እስር ዳርገው ድርጅታችንን የሚከፋፍሉ ሰው እኛን ረድተውናል እንድንል ትፈልጋለህ ወይ ሲሉ ጥያቄውን በጥያቄ ይመልሳሉ። ኦነግ እንዲዳከም ሰርተዋል የሚባልላቸው ብልጽግናዎች ሁለት ኦነግ አለ፣ እኛ የምናውቀው ኦነግ ቀጀላ መርዳሳ የሚመሩትን ነው ማለታቸው አይዘነጋም። በዚህም ለአቶ ቀጀላና ሌሎች ጥቂት ሰዎች በኦሮሚያና በፌዴራል ደረጃ ስልጣን ከሰጡ በኋላ ዳውድ ኢብሳን ለቁም እስር ዳርገው እነ በቴንና ገመቹን ደግሞ ያለ ፍርድ ከርቸሌ እንዲወርዱ አድርገዋል። ከዚህ ጎን ለጎን ግን የአቶ ዳውድ ኢብሳ ወገን ጉዳዩን ለምርጫ ቦርድ አቅርቦ በፍርድ ቤትም ተካሶ እስከ ሰበር ሰሚ ችሎትም ደርሶ አሸንፏል። ሕግ ትክክለኛው ኦነግ ዳውድ ኢብሳ የሚመሩት ነው እያለም አብይ ግን በአቋማቸው ጸንተው ኦነግን ሹመት ሰጥተነዋል ከእኛም ጋር እየሰራ ነው ለማለት ቀጀላ መርዳሳን ይዘው ቀጠሉ። ይህንን ሂደት የታዘቡ ሰዎች የቀጀላ መርዳሳን ኦነግ የሂልተኑ ኦነግ የሚል ቅጽል ስም አውጥተውለታል። በጠቅላይ ሚኒስትሩ ትዕዛዝ ሂልተን ሆቴል የተሰባሰቡ ሰዎች ኦነግ ነን ብለው መውጣታቸውን ተከትሎ ይህ ስም እንደወጣለትም ይገልጻሉ። አንዳንዴም የአብይ ኦነግ ተብሎ እንደሚጠራ ይጠቁማሉ። ይህንን ሁሉ ያደረጉት ጠቅላይ ሚኒስትሩ በመጨረሻ ኦነግ ሊገድለኝ ከተማ ውስጥ ገዳይ ስኳድ አስገብቷል ብለው በቴሌቪዥን ሲናገሩ ታዩ። ገዳይ ስኳድ አታስገቡ ከተማ ውስጥ። ገዳይ ስኳድ አይነት እንትን ጥሩ አይደለም። እኔን ለመግደል የምታደርጉት ሙከራ ተው፣ አይጠቅማችሁም ብዬ ለእናንተ አመራሮች አንስቻለሁ። አሁን ደግሞ የማረጋግጥልዎት ነገር እኔን መግደል ማለት ኢትዮጵያ መግደል አይደለም። ኢትዮጵያ 100 ሚሊዮን ሕዝብ አላት። እኔን ለመግደል ገዳይ አሰማርቷል ያሉትን ኦነግን አሁን ደግሞ የኦሮሞን ስልጣን ከሰሜን ጥቃት ለመከላከል ግንባር ፈጥረህ ኤሊሊ ሆቴል ጠብቀኝ እያሉት ነው። እንዲያም ሆኖ ከዚህ በፊት የሰሩት ሴራ ነገሩን ቀላል አላደረገውም። በአሁኑ ወቅት የእሳቸው አማካሪ ያደርጓቸውና ፍርድ ቤትም ሕገ ወጥ ናችሁ ያላቸው አቶ ቀጀላ መርዳሳ በኤሊሊው መድረክ ላይ ያለመጠራታቸው እንዳበሳጫቸው በጽሑፍ አሰራጭተዋል። ከአንድ ወር በፊት እንዲሰባሰቡ የተደረጉት ሽማግሌዎች በቅድሚያ ኦፌኮና ኦነግን አነጋግረው ወደ አንድ ሐሳብ ካመጡ በኋላ በመቀጠል ከብልጽግና ጋር የሚገናኙበትን መድረክ እንዲያመቻቹ ሲታዘዙ የኦፌኮውን መረራን አነጋግረዋል። ሊቀመንበር መረራም ሕግ የሚያውቀው ኦነግ በዳውድ ኢብሳ የሚመራው ነውና ከተነጋገርንም ከሱ ጋር ነው አሉ። የቀጀላን ኦነግም አናውቀውም ሲሉ መለሱ። በዚህም ትናንት ከሰዓት በተጀመረው የሁለቱ ድርጅቶች የውይይት መድረክ ላይ እነ ቀጀላ ሳይጠሩ ቀሩ። በዚህ የተበሳጩት አቶ ቀጀላም ኦፌኮ ኦነግን አዳክሞ ራሱን ጠንካራ ማድረግ ይፈልጋል፣ በዚህ ምክንያት ትክክለኛውን ኦነግን እኛን ትቶ በኦነግ ስም ሲነግድ የኖረውን ዳውድ ኢብሳን መረጠ፣ ኦፌኮ እጁን ከኦነግ ላይ ያንሳ
ብለው ጽፈዋል። ጠቅላይ ሚኒስትሩ ልክ እንደ ኦነግ ሁሉ ኦፌኮንም አምርረው እንደሚጠሉት ፊታቸው እየተቀያየረና እጃቸው እየተወራጨ ጭምር ሲናገሩ የተደመጡበትም ወቅት አለ። በ2013 ዓ.ም ብልጽግና የሻዕቢያን ጦር ይዞ የትግራይን ሕዝብ በሚጨፈጭፍበት፣ አማራን ከወለጋ በሚያፈናቅልበት፣ ኦሮሚያን ጦር ሜዳ ባደረገበት ወቅት ምርጫ ደግሻለሁ ብሎ ብቅ አለ። እንደ አብንና ኢዜማ ያሉ ስብስቦች ንጉሥ ሆይ ለቃልዎ ታዛዥ ነን ብለው የአብይን ድግስ ዘው ብለው ገቡበት። እንደ ኦፌኮ ያሉ ድርጅቶች ደግሞ ይህ ቅርጫ እንጂ ምርጫ አይደለም፣ አገር ቀውስ ውስጥ ሆና የሚካሄድ ምርጫም የለም፣ አባሎቻችን ታስረውና ተገድለው የምንሳተፍበት ምርጫ አይኖርም ብለው እንደማይሳተፉ አሳወቁ። በዚህ ጊዜ አብይ ተበሳጩ። ኦፌኮን ብለምነው እምቢ አለኝ፣ የህወሓትን ምርጫ ሲያጅብ ኖሮ የኔን እምቢ ብሎ በሽማግሌ ብጠይቀውም አልስማማ አለ ብለው በብስጭት ተናገሩ። እንዳይወጡ ለምነናል። ለምሳሌ ኦሮሚያ ውስጥ ኦፌኮ እንዳይወጣ እኔ ያናግራቸዋል፣ እናግዛችሁ ተወዳደሩ ብዬ ማለት ነው። ሽማግሌ ባለበት ፓርቲዎች የለመዱት ምርጫ ማጀብ ነው እንጂ በምርጫ ተወዳድሮ ማሸነፍ አይደለም። የቲፒኤልኤፍ ምርጫ ሲያጅብ የነበረ ኃይል ሁሉ አሁን ዛሬ ምርጫ ልወዳደርም ቢል የአጃቢነት ሱስ ስላለበት እንጂ የዘንድሮ ምርጫ ከአምናው ምርጫ ስለሚያንስ አይደለም። በዚህ መልኩ ያጥላሏቸውንና የጠሏቸውን ኦነግንና ኦፌኮን አሁን የኦሮሞን ስልጣን እንታደግ ዘንድ እንስማማ ብለው ሽማግሌ ልከውባቸዋል። ለሽማግሌዎችም የተነገራቸው ይሄንኑ ነው። ኦሮሞ ተስማምቶ የኦሮሞን ጠላቶች አማራን፣ ትግራይንና ኤርትራን ለመመከት ይሰራል የሚል መልእክት ማስተላለፍ አለብን ተብለዋል። ከአንድ ዓመት ተኩል በፊት የስልጣኔ ጠላት አቶ ነው ይሉ የነበሩት አብይ አሁን ኦን ለማውጣት እየተጉ ነው። ይህንን የሽምግልና አጀንዳ የተቀበሉት ፓስተሮችና አባገዳዎች ድርድሩ ከኦነግና ኦፌኮ ጋር ብቻ ከሚሆን ለምን ጫካ ካለው ከኦሮሞ ነጻነት ሰራዊት ጋር አይሆንም የሚል ጥያቄ አንስተው እንደነበር ተሰምቷል። ጠቅላይ ሚኒስትሩ የሰጧቸው መልስ ከኦሮሞ ነጻነት ሰራዊት ጋር በደቡብ አፍሪካ በሚስጥር እየተደራደርን ነው፣ እናንተ እነዚህን ጨርሱ የሚል ነበር። ሆኖም ይህ ጥንቅቅ ያለ ውሸት መሆኑ በተለይም በኦላ በኩል ከተረጋገጠ በኋላ በውይይቱ ጅማሮ ላይ ጣጣ መፍጠሩ አልቀረም። የብልጽግናና አብይ ባህሪያት እንዲህ ያሉ ናቸው። መከፋፈል፣ አንዱን በሌላው ላይ ማስነሳት፣ መዋሸት፣ አንዱን የሌላው ጠላት ማድረግ መገለጫቸው ነው። አሁን ደግሞ የኦሮሞ ጠላት አማራና ትግራይ ብቻ ሳይሆን ኤርትራም ነው ተብሏል። ይህንን ለመመከትም በኤሊሌ ሆቴል ውይይት ተጀምሮ ፎቶ በመነሳት ይጠናቀቅ ዘንድ እቅድ ተይዟል። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።